ቤተ ክርስቲያን በታሪኳ ሊያጠፋት ምዕመኗንም ሊበትኑት ከተነሱ ጠላቶቿ መካከል በግንባር ቀደምትነት ይጠቀሳል። የክርስትና እምነት ተከታዮች ከገጠሟቸው ከባድ ፈተናዎች ውስጥ በዋናነትም ስሙ ይጠቀሳል። ይህ ንጉሥ ቤተ ክርስቲያን በታሪኳ ጥቁር ታሪክ በስንክሳሯም ጥቁር መዝገብ ከሰጠቻቸው ግለሰቦች መካከል በግንባር ቀደምትነት ይጠቀሳል። ንጉሥ ዲዮቅልጥያኖስ። ንጉሥ ዲዮቅልጥያኖስ በክርስትና እምነት ተከታዮችና በክርስትና እምነት ላይ ከተነሱ የቤተ ክርስቲያን ዘላለማዊ ጠላቶች መካከል በዋናነት የሚጠቀስ ዓለመሬ ንጉሥ መሆኑን ዛሬም ታሪክ መዝግቦ ይዞታል። ልክ እንዳሁኑ የእምነትና የሃይማኖት ነጻነት ባልነበረበት ዓለም ለእምነታቸው ቀናኢ ሆነው ለፈጣሪያቸው ለኢየሱስ ክርስቶስ የታመኑ ምዕመናን የሚደርስባቸው በደል፣ የሚወርድባቸው መከራና ስቃይ በየቀኑ የእምነት ተከታዮቹ ቁጥር እየጨመረ የቤተ ክርስቲያኑ ምዕመናንም እየጠነከሩ እንደሄዱ የታሪክ ድርሳናት ያስረዳሉ። ንጉሥ ዲዮቅልጥያኖስ ቤተ ክርስቲያን በታሪኳ ከተነሱባት ጠላቶች መካከል በግንባር ቀደምትነት ይጠቀሳል። በእርግጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣበት ጊዜ ጀምሮ እስካሁን እስካለንበት ዘመናዊ ዓለምም ቢሆን የክርስትና እምነት ተከታዮች ፈተና ተጋፍጦባቸው የማያውቅበት ጊዜ ቀላል የሚባል አይደለም። ንጉሥ ዲዮቅልጥያኖስ ከ284 ዓመተ ምህረት እስከ 305 ዓመተ ምህረት የሮም ግዛትን ያስተዳደረ ፈጽሞ ቅናተኛ፣ ፈጽሞ ፈሪና ፈጽሞ ተጠራጣሪ የነበረ ንጉሥ ነበር። ይህ ጥርጣሬውና ቅናትም በሮም ግዛት በሚኖሩ ክርስቲያኖች ላይ ሁሉ ፈጽሞ የጥፋትና የጭካኔ ሰይፉን እንዲያነሳ አደረገው። የሮም ክርስቲያኖችም ደማቸው ሁሉ በዲዮቅልጥያኖስ ወታደሮች ፈሰሰ። አብያተ ክርስቲያኖችም ወደሙ። ሰማዕታት ቅዱስ ጊዮርጊስም ሰማዕትነትን ተቀበለ። አብያተ ክርስቲያናትም ወደሙ። ሰማዕቱ ቅዱስ ጊዮርጊስም ሰማዕትነትን ተቀበለ። ንጉሥ ዲዮቅልጥያኖስ በሮም ከነገሱና ከተነሱ ነገስታት መካከል ዝነኛ፣ ታዋቂ እንዲሁም ደግሞ ጨካኙ እንደሆነ የታሪክ ድርሳናት ያስረዳሉ። በተለይም ንጉሱ ስልጣን ላይ በነበረባቸው 21 ዓመታት ውስጥ በተለይ በክርስትና እምነት ተከታዮች ላይ የበዛ ጭካኔና ጥፋት በማድረስ ዓለም ሁሉ የሚያስታውሰው ንጉሥ ለመሆኑም በቅቷል። ንጉሥ ዲዮቅልጥያኖስ ወደ ስልጣን በመጣበት ዘመን ሮም እርስ በርስ ጦርነት የምትናጥበት ዘመን ነበር። ከእርስ በርስ ጦርነት በተጨማሪም የውጭ ጠላቶቿና ወራሪዎቿ በርትተው ሮምን እንደ ቅቤ የሚንጡበት ዘመን ነበርም ይባላል። ንጉሥ ዲዮቅልጥያኖስ ግን በጥበበኝነቱም በአረመኔነቱም የተመሰከረለት ንጉሥ ነበርና ለመፍረስ የአንድ ሐሙስ ዕድሜ የቀራትን ሮምም ያልተማከለ አስተዳደር በመከተል መታደግም ቻለ። በዘመኑ ሮም ግዛቷ በጣም የሰፋበትና የተለጠጠበት ዘመን ነበርና በአንድ ንጉሥ መተዳደር ለሮም በጠላቶቿ እንድትጠቃ በር መክፈቱን የተረዳው ዲዮቅልጥያኖስ ሮምን ምዕራባዊ ሮምና ምስራቃዊ ሮም ብሎ በመክፈል ጠንካራና ያልተማከለ አስተዳደር በመመስረት የሮምን ውድቀት መታደግ እንደቻለ የታሪክ ድርሳናት ያስረዳሉ። ይሁንና ንጉሥ ዲዮቅልጥያኖስ ግን የሚታወቀው ቤተክርስቲያን ላይ ባደረሰው መከራና ጭካኔ እንዲሁም ደግሞ ጭፍጨፋ ነው። ንጉሥ ዲዮቅልጥያኖስ በቤተክርስቲያን ታሪክ ታላቁ ስደት ወይም ደግሞ ዘ ግሬት ፐርሴኪዩሽን በመባል የሚታወቀውን የመከራ ዘመን ያደረሰ ግለሰብ ነው። በዚህ ዘመንም ንጉሥ ዲዮቅልጥያኖስ መጽሐፍ ቅዱስን አቃጥሏል። አብያተ ክርስቲያናትን እንዲፈርሱ ትእዛዝ ሰጥቷል። ብዙ ክርስቲያኖች በእምነታቸው ምክንያት መከራ፣ ሞትና ስደት እንዲደርስባቸውም አድርጓል። ይህ የንጉሥ ዲዮቅልጥያኖስ የንግስና ዓመትም በግብጽ ኮፕቲክ ቤተክርስቲያንና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰማዕትነት ዘመን ወይም ደግሞ ዘመነ ሰማዕታት በመባልም ይታወቃል። ንጉሥ ዲዮቅልጥያኖስ በቅናትና በፍርሃት እንዲሁም ደግሞ በአጉል ተጠራጣሪነት በቤተ ክርስቲያንና በምዕመናኗ ላይ የግፍ ጽዋ ያፈሰሰበት ዘመን ነበርና ቤተ ክርስቲያንም በስንክሳሯ የጨለማው ዘመን ስትል ታስቀምጠዋለች። ንጉሥ ዲዮቅልጥያኖስ የምድራችን ጨካኝ ንጉሥ ከመሆኑ በፊት ተራ የፍየል እረኛ እንደነበር የታሪክ ድርሳናት ይናገራሉ። ነገር ግን ጊዜ የሮም ንጉሥ አደረገውና ሮም በታሪኳ ካየቻቸው ብልህ፣ መሰሪ፣ አስተዋይ እንዲሁ ደግሞ ፍጹም ጨካኝ ከሆኑ ነገስታት መካከል አንዱ ለመሆንም በቃ። በዛሬዋ ክሩሺያ በጥንት መጠሪያዋ ደግሞ ደልማቲያ ውስጥ በምትገኝ ሳሎና በተባለች ትንሽዬ መንደር እንደተወለደ ይነገራል። ቤተሰቦቹ በጣም ድሆች የነበሩ ሲሆን አባቱ የባላባት ባሪያ የነበረ እንደነበርም ይነገራል። ዲዮቅልጥያኖስም የልጅነት ዕድሜውን ተራ የፍየል እረኛ በመሆን እንዳሳለፈ የታሪክ ድርሳናቶቹም ያስረዳሉ። በዚህ ሰው ዘመነ መንግስትም በቀን በአማካኝ በሺዎች የሚቆጠሩ ክርስቲያኖች ይገደሉ እንደነበር ይናገራል። ብዙዎቹ እንደሚስማሙት በዘመነ ዲዮቅልጥያኖስ በግብጽ ብቻ ከ80 ሺህ የሚበልጡ ክርስቲያኖች ተገድለዋልም ይባላል።
ንጉስ ዲዮቅልጥያኖስ ከተራ የፍየል እረኝነትና የድሃ ቤተሰብ ቀስ በቀስ ወደ ሮም ንጉስነት የደረሰ ግለሰብ እንደነበረም ይነገራል። አስቀድመን እንደነገርናችሁ ንጉስ ዲዮቅልጥያኖስ በእረኝነት ያደገ ግለሰብ ነበር። ይሁንና ንጉሱ ወደ ስልጣን የሄደበት መንገድ በወታደራዊ ብቃትና በእድል የተሞላ እንደነበረ ይነገርለታል። በወቅቱ የሮም መንግስት የተሻለ ወታደራዊ ብቃት ላሳዩት ተራ ግለሰቦችም የስልጣን እድል የሚሰጥበት ዘመንም ነበረ። ዲዮቅልጥያኖስም በወታደርነት ተቀጥሮ ታላቋን ሮምን ማገልገል ጀመረ። በሂደትም ላሳየው ታማኝነትና ጠንካራ ወታደራዊ ጀብዱ በዘመኑ በነበሩት በንጉስ አውሬሊያንና በንጉስ ፕሮቢስ የተለያዩ ሹመቶች እየተሰጡት ከፍተኛ ወታደራዊ አዛዥ ለመሆንም በቃ። እንደዚህ ታማኝ አገልጋይ በመሆን የተጀመረው የንጉስ ዲዮቅልጥያኖስ የስልጣን መንገድ በመጨረሻም በርካታ ሴራዎችና ግድያዎች ተጨምረውበት ንጉስ ለመሆንም በቃ። ከ284 እስከ 305 ዓመተ ምህረት የታላቋ ሮም ንጉስ ለመሆንም ቻለ። ንጉሱ በተራቀቀ የወታደራዊ መዋቅሩ ሲጥላቸው በነበሩ የግብር አይነቶች እንዲሁም ደግሞ በክርስትና እምነት ተከታዮች ላይ ባደረሰው ጭፍጨፋም የሚታወቅ ግለሰብም ሆነ። በተለይ ለክርስትና እምነት ባለው ጥላቻ ምክንያት የቅርብ ሰዎቹንና ባለሟሎቹን ጭምር ለመግደል የማይመለስ አረመኔ እንደነበር የታሪክ ድርሳናቶቹ ያስረዳሉ። የቤተክርስቲያን ታሪክ ጻፊዎች እንደሚስማሙት ቤተክርስቲያንና ምዕመናን ለማጥፋት እንደ ዲዮቅልጥያኖስ ያለ ኃይለኛ ጠላት ተነስቶባትም አያውቅም። ንጉስ ዲዮቅልጥያኖስ ከነሱ በፊትም በኋላም ከነበሩት የሮም ነገስታት የሚለየው ሌላኛው ነገር ቢኖር ፍጹም ጌጣጌጥና ፍጹም ክብር ወዳድ ግለሰብ መሆኑ ነበር። አስቀድመን እንደነገርናችሁ በንጉስ ዲዮቅልጥያኖስ ዘመን ሮም ከውስጥም ከውጭም ጠላቶቿ በዝተውባት የነበረበት ዘመን ነበር። በዚህም ከሮም የውጭ ጠላቶች መካከል የፋርስ መንግስት አንዱና ዋነኛውም ነበር። ሮምም በንጉስ ዲዮቅልጥያኖስ መሪነት ከፋርስ መንግስት ጋር ከፍተኛ የተባለ ውጊያም ታካሂዳለች። ይሁንና የሮም ጦር በጠንካሮቹ የፋርስ ወታደሮች ከፍተኛ የሆነ አሳፋሪ ሽንፈትን ተከናነበ። ይህም ንጉስ ዲዮቅልጥያኖስን የሚያደርገውን አሳጣው። በዘመኑም የክርስትና እምነት በሮም እየተስፋፋ የነበረበት ዘመን ነበርና የሮም ወታደሮቹም የወታደሩ አመራሮቹም ክርስትናን የተቀበሉበት ዘመን ነበር። ይህና ይህ የክርስትና እምነት መስፋፋት ቅናት የፈጠረባቸው የሮም አማልክትና የጥንቆላ አባቶች ንጉስ ዲዮቅልጥያኖስ የተሸነፈው የሮም አማልክት በክርስትና ወታደሮች ድርጊት ስለተቆጡ እንደሆነ መከሩት። ይህ የአማልክት አባቶች ምክርም ንጉስ ዲዮቅልጥያኖስን በክርስትና እምነት ተከታዮች እንዲሁም ደግሞ በቤተ ክርስቲያን ላይ የጭካኔና የጥፋት ሰይፉን እንዲያነሳ አደረገው። ቤተ ክርስቲያንም የስደትና የመከራ ዓመት የምትለውን ዘመን አሳለፈች። ንጉስ ዲዮቅልጥያኖስም ክርስቲያኖችን በእብድ ውሻ አስበላቸው፣ ከአንበሳ ጋርም አሰራቸው። የክርስቲያኖች ገላም እንደ ሰም ቀልጦ መብራትም ሆነ። በታላቋ ሮም የሚገኙ ክርስቲያኖች በሙሉ ታደኑ፣ ተሰደዱ፣ ተደፈሩ። ቤት ንብረታቸው በሙሉ እሳት እንዲበላውም ተደረገ። የቤተ ክርስቲያኖች ቅርሶችም መጻሕፍት፣ ንዋየ ቅዱሳን በሙሉ ወደሙ። ሮም በክርስቲያኖች ደም ታጠበች፣ በዋይታና በለቅሶም ተናወጠች። ለ21 ዓመታት አካባቢ የቆየው የንጉስ ዲዮቅልጥያኖስ ዘመን ለክርስቲያኖች የመከራና የሞት ዘመንም ሆነ። አስቀድመን እንደነገርናችሁ የንጉስ ዲዮቅልጥያኖስ ፈጽሞ ፍራቻና ተጠራጣሪነት በተጨማሪም ፍጹም ሴሰኛና ዘማዊ መሆን ተጨማሪ ምክንያቶች እንደሆኑም ይነገራል። አስቀድመን እንደነገርናችሁ ንጉስ ዲዮቅልጥያኖስ ስዕሉን በተለያዩ የሮም አደባባዮች በመስቀል እንዲሰገድለት ይደረግም ነበር። ክርስቲያኖቹ ግን ለዲዮቅልጥያኖስ ምስል ለመስገድ ፈቃደኛ ሳይሆኑ መቅረታቸው እንዲሁም ሮም በፋርስ የደረሰባትን ሽንፈት በክርስቲያኖች አምላክ የሮም አማልክት ስለተቆጠረው መባሉ ንጉስ ዲዮቅልጥያኖስ በክርስቲያኖች ዘንድ ፈጽሞ ጭካኔና አረመኔ እንዲሆን እንዳደረገው ይነገራል። ከዚህ በተጨማሪም ንጉስ ዲዮቅልጥያኖስ ፈጽሞ ሴሰኛ መሆኑ ሌላው ምክንያት እንደሆነም ይነገራል። በተለይ በቤተ ክርስቲያን ትውፊት መሰረት ንጉስ ዲዮቅልጥያኖስ በውበታቸው ተስቦ ለጋብቻና ለስጋዊ ፍላጎት የተመኛቸው ሁለት ክርስቲያን አንደኛዋ የግሪክ ልዕልት የሆነችው ቅድስት ፍሎሚና ስትሆን ሴሰኛው ንጉስ ዲዮቅልጥያኖስም የ13 ዓመቷን ድንግል ልዕልት ፍሎሚናን ለማግባት ቢፈልግም ቅድስት ፍሎሚናን ግን ለክርስቶስ የተሰጠች ድንግል በመሆኗ ጋብቻውን አልቀበልም ስላለችው በአሰቃቂ ሁኔታ እንድትገደልም አድርጓታል። ሁለተኛዋ ደግሞ ቅድስት አርሴማ ስትሆን ንጉስ ዲዮቅልጥያኖስ ቅድስት አርሴማንም ለማግባት ፈልጎ ነበር። ነገር ግን ቅድስት አርሴማ ልክ እንደ ቅድስት ፍሎሚና ለክርስቶስ የተሰጠች ድንግል ነበረችና ወደ አርመኒያም ተሰደደች። ንጉስ ዲዮቅልጥያኖስም ቅድስት አርሴማን እንድትገደል አስዞ በአሰቃቂ ሁኔታ ሁለቱ አይኖቿ ወጥተው እንድትሞትም አስደረገ።
ውድ ተመልካቾቻችን የቅድስት ፊሎሜናንና የቅድስት አርሴማን ታሪክ በሌላ በሰፊ ዝግጅት ይዘንላችሁ የምንመጣ መሆኑን እየገለጽን ወደ ነበረው የዲዮቅልጥያኖስ ታሪክ እንመልሳችኋለን። ሮም በ380 ዓመተ ምህረት ክርስትናን የግዛቷ እምነት አድርጋ ከመቀበሏ በፊት ክርስትናና የክርስትና እምነት እንዲጠፋ ያልተሞከረ ተንኮል፣ ያልተሸረበ ሴራ፣ ያልተደረገ በደልም አልነበረም። ነገር ግን ቤተክርስቲያን በሰማዕታት ደም እየጠነከረችና እየለመለመች መጣች። ሮም በተለይም ከንጉሥ ቆስጠንጢኖስ ዘመነ መንግስት በፊት በነበሩ ነገስታቶቿ ክርስትናን ስታሳድድ ብትቆይም እንደ ንጉሥ ዲዮቅልጥያኖስ ግን ጨካኝና አረመኔ የነበረ ንጉስም አልነበረም።